በደቡብ ወሎ ዞን በገዳማት ላይ ጥቃት ከተፈጸመ በኋላ ለተጨማሪ ማጥቃት ቅኝት ላይ የነበረው ድሮን በፋኖ ኃይሎች የምህንድስና ክፍል ልዩ ክትትል ከለላ ላይ ተጠልፎ እንደወደቀ የአፋብን አጼ ምኒልክ ዕዝ ዛሬ አመሻሽ ባወጣው መግለጫ አስታውቋል። ዝርዝር መረጃውን በቀዳሚው ዜናችን ይዘናል። የፋኖ ኃይሎች በወለጋ ቀጠና በብልጽግናው ሰራዊት ላይ በወሰዱት እርምጃ ድል መቀዳጀታቸውን አስታውቀዋል። በምስራቅ ወለጋ ሰፊ ቀጠና ሸፍኖ የተደረገውን ተጋድሎ ዝርዝር መረጃ የያዘው ዜናችን ቀጥሎ ይደመጣል። በመቀጠልም በሸዋ ጠቅላይ ግዛት ዕዝ በአጭር ጊዜ ፖለቲካዊና ወታደራዊ አቅም ግንባታ ታድሶ የወሰዱ የፋኖ ኃይሎች ታላቁ አርበኛ መከተው ማሞ በተገኘበት ተመርቀዋል። በምርቃ ስነ ስርዓቱ ላይ ንግግር ያደረገው አርበኛ መከተው ማሞ ምን አለ የሚለውን በምናስደምጥበት ዘገባችን፣ ወዲህ ደግሞ በጎንደር ቀጠና የፋኖ ኃይሎችን የምህረት አዋጅ የተቀበሉ ታጣቂ ኃይሎች ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውን የሚገልጽ መረጃ ይዘናል። ከውጭ ባሰናዳነው ዜናችን ሁቲዎች የፎከሩትን አድርገውታል። በቀይ ባህር የሚያልፉ መርከቦች በአማጺ ኃይሉ ተመትተዋል። ይህን ተከትሎ ባለስልጣኑ ማስጠንቀቂያ ሰጥተዋል። የቀይ ባህር መስተጓጎል በምስራቅ አፍሪካ ቀጠና ከፍተኛ ጫና እንደሚያሳርፍ ዓለም አቀፍ ተንታኞች አስተያየት እየሰጡበት ዜና ትንታኔ ተካቷል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 16 ያዘጋጅናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። ድሮኑን እኔ ነኝ የጣልኩት። ፋኖ በገዳማት ላይ ድብደባ ከፈጸመ በኋላ በአካባቢው ለተጨማሪ ጥቃት ቅኝት ሲያደርግ የነበረ የብልጽግናውን ድሮን በማውደም ድል ተቀዳጅተናል ሲሉ የፋኖ ኃይሎች አስታወቁም። በወሎ ቀጠና የሚንቀሳቀሰው የአፋብን አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ በወጣው መረጃ እንዳስታወቀው የድሮን ኢንተርሴፕተር ምድብተኛ አርበኞች በወገን ኃይል ላይ ጥቃት የመፈጸም ተልዕኮ ይዞ ሲንቀሳቀስ የነበረ የጠላት ተዋጊ ድሮንን አየር ላይ እንዳለ ከመቆጣጠሪያ ማዕከሉ ጋር የሚያገናኘውን ሲግናል በመጥለፍ ድሮኑን እንዲከሰከስ በማድረግ የህልውና ትግሉን ወደ አዲስ ምዕራፍ ያሸጋገረ አኩሪ ድል ተቀዳጅተዋል ሲል አስታውቋል። በአማራ ፋኖ ብሔራዊ ንቅናቄው ወሎ ቤተ አማራ ምኒልክ ዕዝ የቴክኖሎጂ ምህንድስና ክፍል አቋቁሞ በሙከራ ደረጃ ወደ ስራ በማስገባት ላይ መሆኑን የገለጸው የህዝብ ግንኙነት ክፍሉ የተቋቋመው የምህንድስና ክፍል የአማራን የህልውና ትግል ወደ አዲስና የላቀ የቴክኖሎጂ ምዕራፍ ለማሸጋገር አበክሮ እየሰራ ይገኛል ሲል አክሏል። የምህንድስና ክፍሉ የጦር ጠበብቶችና ስትራቴጂስቶችን ከፍተኛ የምህንድስና ተመራማሪዎችን አቅፎ የያዘ ነው ያለው የዙ መረጃ የጠላት ድሮን እንቅስቃሴዎችን በማጥናትና ኢንተርሴፕት በማድረግ ከማውደም ጀምሮ አቅጣጫ በማሳት ኦፕሬሽን እስከ ማምከን የደረሰ እርምጃዎችን በመውሰድ የጠላትን የአየር የበላይነት መገዳደር የሚያስችሉ ስራዎችን በመስራት ላይ እንደሚገኝ አክሏል። ትላንት ሐምሌ 15 2018 ዓ.ም በወሎ ቤተ አማራ ቀጠና ምዕራብ ወረዳዎች በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ የነበረን የጠላት ተዋጊ ድሮን የዙ የቴክኖሎጂ ምህንድስና ክፍል ኢንተርሴፕተር ምድብተኛ አርበኞች ተዋጊ ድሮኑን ከመቆጣጠሪያ ማዕከሉ የሚያገናኘውን የሎንግ ሬንጅ ሲግናል በመጥለፍና የሲግናል ማስተላለፊያ የኤሌክትሮኒክስ ሰሌዳዎችን ከቁጥጥር ውጭ በማድረግ ድሮኑ እንዲከሰከስ ማድረግ ችለዋል ብሏል። የዙ ኢንተርሴፕተር ምድብተኛ አርበኞች ተዋጊ ድሮኑን አየር ላይ እንዳለ ነው ከማዕከሉ ጋር ያለውን ግንኙነት እንዳቋረጡበት የገለጸው ዙም በዚህም ድሮኑ በአንድ ቦታ ላይ ለደቂቃዎች ከተሽከረከረ በኋላ የሚቆጣጠረውና የሚያዘው አካል በማጣቱ ሊከሰከስ ችሏል ሲል ገልጿል። ድሮኑ ከተከሰከሰበት አካባቢ በቅርብ ርቀት የነበረው የብልጽግናው ጦር በቅጽበት በቦታው በመድረስ ዋና ዋና ቅሪተ አካሉን በተሽከርካሪ ጭኖ መውሰዱን የገለጸው የአፋብን አጼ ምኒልክ ዕዝ የድሮኑ ፍርስራሽ አካል ግን አሁንም በቦታው መገኘቱን አስታውቋል። የዙ ህዝብ ግንኙነት ክፍል ዛሬ አመሻሽ ባወጣው መግለጫ የዙ ምህንድስና ክፍል ኢንተርሴፕተር ምድብተኛ አርበኞች ከሳምንት በፊት በራያ ግንባር በወገን ጦር ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ የነበረን የጠላት አጥፍቶ ጠፊ ድሮንን ከማዕከሉ ጋር ያለውን ግንኙነት እንዲቋረጥ በማድረግና የዚህ ሰንሰለቱን በመበጠስ ከተራራ ጋር ተጋጅቶ እንዲከሰከስ አድርገው ድል መቀዳጀት ችለው እንደነበር አስታውሷል። በዚህ ስፍራ ተመቶ የወደቀው የድሮኑ ቅሪተ አካል ወደ ምህንድስና ክፍሉ የላቦራቶሪ ስቶር ተወስዶ ምርመራ እየተካሄደበት መሆኑን የገለጹት የፋኖ ኃይሎች ለተለያዩ የቁጥጥር አገልግሎቶች የሚውሉ የኤሌክትሪክ መቀየሪያ መሳሪያዎች በምርኮነት ተይዘዋል ሲሉ አክለዋል። በትላንትናው ዕለት በገዳማት ውስጥ ጥቃት የፈጸመው የብልጽግናው ሰው አልባ አውሮፕላን በደቡብ ወሎ ከለላ ወረዳ መሻሽ ላይ መከስከሱን ከአካባቢው ነዋሪዎች ባገኘነው መረጃ መሰረት በቀኑ ዜናችን ዘግበን ነበር። የፋኖ ኃይሎች በወለጋ ቀጠና በሚገኘው የብልጽግናው ሰራዊት ላይ የተጠና የደፈጣ ጥቃት ፈጽመው ድል መቀዳጀታቸውን አስታወቁም።
በወለጋ ቀጠና በአየርና በሜካናይዝድ ታግዞ የተደረገ ባለው ውጊያ የፋኖ ኃይሎች ወታደራዊ ድል መቀዳጀታቸውን የአፋብን ወለጋ ቀጠና አይሻ ሰይድ ዕዝ ባወጣው መረጃ አስታውቋል። ዛሬ በወጣው የአውደ ውጊያ መረጃ ከሐምሌ 14 ጀምሮ ሶስተኛ ቀኑን ባስቆጠረው ከባድ ተጋድሎ በአገዛዙ ጥምር ጦር ላይ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ተሰምቷል። እዙ በመረጃው እንደጠቀሰው ሐምሌ 14 በፋኖ ኃይሎች ድንገተኛ የከተማ ውስጥ ጥቃት ላለፉት 2 ቀን ሽንፈቱን የተከናነበውና ለወራቶች መሽጎባቸው የነበሩትን ገዥ ወታደራዊ ቦታዎች የለቀቀው የብልጽግናው ሰራዊት የበቀል እርምጃውን በንጹሐን መኖሪያ መንደሮች ላይ የከባድ መሳሪያ ድብደባ በመፈጸም ተወጥቷል ሲል አስታውቋል። በፋኖ ኃይሎች የደፈጣና የፊት ለፊት ውጊያ ጥቃት የተፈጸመበት የብልጽግናው ሰራዊት የደረሰበትን ብርቱ ምት መቋቋም አቅቶት ለቆ የወጣ ቢሆንም በዛሬው ዕለት ከተለያዩ ስፍራዎች በሜካናይዝድ የታገዘ ኃይል በማሰባሰብ ልዩ ዘመቻ መጀመሩን በዙ የተጋድሎ መረጃ ተገልጿል። የብልጽግናው ሰራዊት በተለይም ከነቀምት፣ ከኦኬ፣ ከአንገር ጉተርና ከቱሉጋና ከተሞች በርካታ ሰራዊት በመሰብሰብ ጥቃት ለመሰንዘር የተንቀሳቀሰ ሲሆን የአይሻ ሰይድ ዕዝ በወሰዱት የመከላከል እርምጃ ዛሬም ከፍተኛ ወታደራዊ ኪሳራ አስተናግዷል ነው የተባለው። የአይሻ ሰይድ ዕዝ ህዝብ ግንኙነት መምሪያ እንደገለጸው ዛሬ ሐምሌ 16 ከጠዋቱ 12 ሰዓት መነሻውን በምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምት ከተማና በጉቱ ጊዳ ወረዳ ከኦኬ ከተማ በመነሳት ወደ ለጎና መርካቶ የተንቀሳቀሰ ሲሆን በፋኖ ኃይሎች በተፈጸመበት የደፈጣ ጥቃት በሁለት ግንባሮች ራሱን ለመከላከል በሜካናይዝድ የታገዘ ውጊያ ከፍቶ ውሏል። በሌላ አቅጣጫ በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገር ጉተን ከተማና በወሩ ጉዶ ወለጋ ዞን አቤ ደንጎሮ ወረዳ በቱሉጋና እና በመንደር 18 በተለያዩ ቦታዎች ላይ በመግባት በታንክ በመድፍና በዙ 23 እና በሞርተር የታገዘ ድብደባ ሲፈጽም መዋሉን የገለጸው የህዝብ ግንኙነት ክፍሉ የአይሻ ሰይድ ዕዝ ጌጤ ግርማ መብረቅ ክፍለ ጦር፣ አንገር ጉተን ክፍለ ጦር፣ ታፈረ አለሙ ሳትነው ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በብልጽግናው ምሽግ ላይ ተረማምደው ታላቅ ድል አስመዝግበዋል ተብሏል። ይህን ተከትሎ የብልጽግናው ሰራዊት ባለበት ቆሞ የከባድ መሳሪያ ድብደባዎችን ሲፈጽም ማምሸቱ ተገልጿል። የብልጽግናው ሰራዊት በፋኖ ኃይሎች የተከፈተበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ወደኋላ ለማፈግፈግ ቢገደድም በገባበት ቀጠና በንጹሐን መንደሮች እየዞረ የአማራ ተወላጅ የሆኑ ወጣቶችና አርሶ አደሮችን እያፈሰ መሆኑን ተገልጿል። ጣና ሳተላይት ቴሌቪዥን በትናንትናው የዜና ሰዓታችን ከሰሞኑ በቀጠናው ወታደራዊ ኪሳራ ያስተናገደው የብልጽግናው ሰራዊት በሲቡ ሱሬ ወረዳ 7 የአማራ ተወላጅ ወጣቶችን አፍኖ መውሰዱን ዘግበን ነበር። በሸዋ ጠቅላይ ግዛት የፋኖ ኃይሎች የአጭር ጊዜ ወታደራዊና ፖለቲካዊ አቅም ግንባታ ታድሶ ማድረጋቸውን ሲገልጹ፣ ወዲህ ደግሞ በጎንደር ቀጠና የፋኖ ኃይሎች ሁለንተናዊ ተጋድሎ ህዝባዊ ሆኖ አግኝተነዋል ያሉ የብልጽግናው ጥምር ጦር ተባባሪ አካላት የምህረት አዋጁን ተቀብለው ከነሙሉ ትጥቃቸው ወደ ካምፕ መቀላቀላቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ አምደ ጽዮን ኮር በወታደራዊና ፖለቲካዊ አቅም ግንባታ ታድሶ ማድረጉን የኮሩ የሚዲያና ኮሚኒኬሽን ክፍል አስታውቋል። የኮሩ የሚዲያና ኮሚኒኬሽን ክፍል አክሎም በዙ የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ባደረገው ልዩ የፖለቲካና ወታደራዊ አቅም ግንባታ የተሳካ አፈጻጸም ማስመዝገቡን ገልጿል። የታድሶ መርሃ ግብሩ የተከናወነው ከሐምሌ 1 ጀምሮ እስከ ሐምሌ 16 2018 ዓ.ም ለተከታታይ 15 ቀናት የድርጅትና የዕዝ ከፍተኛ አመራሮች በተገኙበት ነው ተብሏል። በስልጠናው ማጠቃለያም የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከተው ማሞና ሌሎች የድርጅቱና የዕዙ ከፍተኛ አመራሮች መገኘታቸውን በሚዲያና ኮሚኒኬሽን ክፍሉ ተገልጿል። የታድሶ መርሃ ግብሩን ዋና ዓላማዎች የጠቀሰው የሚዲያና ኮሚኒኬሽን ክፍሉ የዓላማ አንድነት መፍጠር፣ ስለ ትግሉ አሁናዊ ሁኔታ፣ ስለ ማህበረሰብ አያያዝና ስለ ውስጣዊ አንድነት፣ ስለ ጥላት አሰላለፍና ቁመና፣ በወታደራዊ ታክቲኮች፣ በፖለቲካ ግንባታና መሰል አንኳር ጉዳዮች ላይ ያተኮረ ነበር ብሏል። በስልጠናው ማጠቃለያ መርሃ ግብር ላይ የተጋበዙት የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከተው ማሞ እንደተናገሩት ከግል ቤታችን ወጥተን የጋራ ቤታችን በሆነው ድርጅታችን መሰባሰባችን ለአማራ ታሪካዊ ያሰኘዋል ሲሉ ገልጸዋል። የመድረክ ተሳታፊ የሆኑት ሌሎች የኮርና የክፍለ ጦሩ አመራሮችና አባላት በሰጡት አስተያየት መድረኩ ቀደም ሲል የነበሩ በርካታ ብዥታዎችን ያጠራና የተናጠል ትግሉን ወደ ህብረትና ብቃት ገላጭ የሆነ ነው ሲሉ ገልጸዋል ነው የተባለው። በሌላ ዜና ኮሩ የሰጠውን ነጻ የምህረት አዋጅ የተጠቀሙ የብልጽግናው ሰራዊት አጋዥ የነበሩ አካላት የአፋብን ጎንደር ጠቅላይ ግዛት በሌዝ 305ኛ ጎቤ ኮርን መቀላቀላቸው ተገልጿል።
ኮሩ ያወጣውን ይፋዊ የምህረት አዋጅ እየተቀበሉ ያሉት የብልጽግናው ሰራዊት አባላት ዛሬም አንድ ቲም ሆነው ከነሙሉ ትጥቃቸው ወደ ፋኖ ካምፕ ገብተዋል ተብሏል። የሰራዊቱ አባላት 8 ሆነው 7 ክላሽንኮቭና አንድ አብራራው መሳሪያዎች እንዲሁም ከ1000 በላይ ተተኳሽና ሌሎች 16 ቦምቦችን በማዝ ኮሩን ተቀላቅለዋል ሲል የህዝብ ግንኙነት ክፍሉ አርበኛ ባንዲራው ግርማይ ገልጿል። የጎንደር ጠቅላይ ግዛት በሌሊት 305ኛ ጎቤ ኮር ሐምሌ መጀመሪያ ወር ላይ በወጣው የነጻ የምህረት አዋጁን ተጠቅመው ከነሙሉ ትጥቃቸው የተቀላቀሉት ኃይሎች ደግሞ የቅማንት ተወላጅ የሆኑ እና ከጀርባ በብልጽግናው ሰራዊት ወታደራዊ ድጋፍ የሚደረግላቸው ታጣቂዎች ናቸው። እንደ ኮሩ የህዝብ ግንኙነት ክፍል ገለጻ ታጣቂዎቹ በማዕከላዊ ጎንደር ዞን ጭልጋ ወረዳ በጫካ ሲንቀሳቀሱ የቆዩ ሲሆን ከዚህ በፊት ህዝባችን በድለናል፣ ብልጽግናን በጥቅማ ጥቅም እየደለለ ከወንድሞቻችን ጋር አጋጭቶናል። አሁን ግን ሴራው ስለገባን ወደ አማራ ፋኖ ነጻ ምህረት አዋጁን ተጠቅመን ተቀላቅለናል ሲሉ አስተያየት ሰጥተዋል ብለዋል። በጭልጋ ወረዳ በዳዋ ዳንጉራ ንዑስ ወረዳ አካባቢ የሚንቀሳቀሱ የፋኖ ኃይሎችን የተቀላቀሉ እነዚህ ታጣቂ ኃይሎች ከዚህ በፊት የበደልነውን ህዝብ የአማራ ፋኖን በመቀላቀል አገዛዙን በጋራ ታግለን በማስወገድ ህዝባችንን እንክሳለን በማለት ቃል ገብተዋል። የፋኖ ኃይሎችን ይፋዊ ጥሪ ተከትሎ ነጻ ምህረት አዋጅ ተጠቃሚ የሆኑ ታጣቂዎች ስም ዝርዝርም ባሬው ደመቀ፣ አትመን መካሸው፣ አጀው ብሩ፣ ሳላምላክ እጅጉ፣ ዶር ተስፋውን፣ ሸረብ ዘመነ፣ ድረስ አዳና፣ ዋሴ አባይ ሲሆኑ አሁንም ከፋኖ ኃይሎች የሉና ተጋድሎ በተቃራኒ ሆነው ዳሉ የትግል ጓዶቻቸው የተሰጠውን የነጻ ምህረት አዋጁን ተጠቃሚ እንዲሆኑ የ305ኛ ጎቤ መልኬ ኮር በድጋሚ ጥሪ አቅርበዋል። በኢራን መጠነ ሰፊ ወታደራዊ ድጋፍ የሚደረግላቸው የሁቲ አማጽያን በቀይ ባህር የሚያልፉ መርከቦችን እንደሚያጠቁ በዛቱ በቀናት ልዩነት መምታታቸው ተገልጿል። ይህን ተከትሎ የነዳጅ ዋጋም በከፍተኛ ሁኔታ ማሻቀቡ ተሰምቷል። በኢራን ይደገፋሉ የሚባሉት የየመን ሁቲዎች በቀይ ባህር የባቤል መንደብ ወሽመጥ በኩል ለመግዘፍ የሞከሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን ነው መጥተዋል የተባለው። አብዛኛውን የየመን ግዛት የሚቆጣጠሩት እነዚህ አማጽያን አንሳር አላህ የባቤል መንደብ ወሽመጥን አቋርጠው ወደ ሳውዲ አረቢያ የሚያልፉ መርከቦችን እንደሚመቱ ከትናንት በስቲያ አስጠንቅቀው እንደነበር መዘገባችን ይታወሳል። ሁቲዎች የባቤል መንደብን ወሽመጥ እንደሚዘጉ ያስጠነቀቁት ባለፈው የሳውዲ አረቢያ ጦር የሰናን አውሮፕላን ማረፊያን በመደብደቡ ነው። ሳውዲ አረቢያ፣ ዩናይትድ ስቴትስና ተባባሪዎቻቸው በበኩላቸው የሁቲዎችን እርምጃ ከዋሽንግተን ጋር ለምትዋገው ኢራን ድጋፍ ለመስጠት ያለመ ነው ብለዋል። ሁቲዎቹ ዛሬ የሳውዲ አረቢያ መርከቦችን መምታታቸው እንደተሰማ የነዳጅ ዘይት ዋጋ በ6 ከመቶ አሻቅቧል። ይህም የሆርሙዝ ወሽመጥ በድጋሚ መዘጋቱ በተገለጸበት ወቅት ካሳየው 3% ጭማሪ እጥፍ ሆኖ ተመዝግቧል። በዓለም አቀፍ ገበያ አንድ በርሜል ነዳጅ ዘይት $100 ገብቷል ተብሏል። ከአማጺዎቹ ጥቃት በኋላ ፕሬዚዳንት ዶናልድ ትራምፕ ጦራቸው ራሳቸውን ሁቲዎችና ኢራንን መደብደሙን ለማጠናከር እንዳቀዱ ገልጸው ክፉኛ ዝተዋል። የሁቲ አማጽያን የፈጸሙትን ጥቃት ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ድርጊቱን በይፋ ኮንነዋል። የሁቲ አማጽያን በሳውዲ አረቢያ ላይ የባህር እገዳ መጣላቸውን ካወጁ በኋላ በቀይ ባህር ላይ በሚንቀሳቀሱ የነዳጅ ጫኝ የንግድ መርከቦች ላይ የፈጸሙትን ጥቃት ያወገዙት ሊቀመንበሩ የሁቲዎች ድርጊት በቀጠናው ሰላምና ደህንነት ላይ ከፍተኛ አደጋ የሚያስከትል አደገኛ ውጥረት መሆኑን ጠቅሰዋል። ሊቀመንበሩ አክለውም የአፍሪካ ህብረት ከሳውዲ አረቢያ ጎን ሙሉ በሙሉ እንደሚቆም በመግለጽ ለሳውዲ ደህንነት፣ ሉዓላዊነትና ዘላቂ መረጋጋት ህብረቱ የማያጉላጉል ድጋፍ ያደርጋል ሲሉም ተደምጠዋል። መሐሙድ አሊ በንግድ መርከቦች ላይ የሚፈጸሙ ጥቃቶችና የባህር ላይ ነፃ እንቅስቃሴን ለማስተጓጎል የሚደረጉ ማናቸውም ሙከራዎች በዓለም አቀፍ የባህር ላይ ደህንነትና በስትራቴጂካዊ የውሃ መስመር መረጋጋት ላይ የደቀኑት ከባድ ስጋት መሆኑንም አሳስበዋል። በዓለም አቀፍ ህግ መሰረት የመርከቦች የነፃ ዝውውርና ደህንነት ሙሉ በሙሉ ሊከበር እንደሚገባ ያነሱት ሊቀመንበሩ ከዚህ በተጨማሪም የቀይ ባህር የመርከብ መስመሮች ደህንነት ለአፍሪካ አህጉር ወሳኝ ስትራቴጂካዊ ጥቅም ያለው መሆኑንም ገልጸዋል። በንግድ መርከቦች እንቅስቃሴ ላይ የሚፈጠር ማናቸው መስተጓጎል የአህጉሪቱን የንግድ ትስስር፣ ዓለም አቀፍ አቅርቦት ሰንሰለት፣ የኢነርጂ ደህንነትና በእነዚህ የባህር መስመሮች ላይ ጥገኛ የሆኑ በርካታ የአፍሪካ ሀገራትን የኢኮኖሚ ጥቅም የሚጎዳ መሆኑን ሊቀመንበሩ በይፋዊ መግለጫቸው አመላክተዋል። ሊቀመንበሩ መሐሙድ አሊ ዩሱፍ አክለውም የሁቲ ታጣቂዎች በንግድ መርከቦች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ፣ ውጥረቱን ይበልጥ ከሚያባብሱ
ድርጊቶች እንዲቆጠቡና የባህር ላይ እንቅስቃሴን የሚገዙ ዓለም አቀፍ ሕጎችን ሙሉ በሙሉ እንዲያከብሩም ጥሪ አቅርበዋል። ሊቀመንበሩ በመጨረሻም የአፍሪካ ሕብረት በቀይ ባህር ቀጠና እና በሰፊው የመካከለኛው ምስራቅ አካባቢ ዘላቂ ሰላም፣ ደህንነትና መረጋጋት ለማስፈን ውጥረቶችን ለመቀነስ የባህር ላይ ደህንነትን ለመጠበቅና በንግግር ሰላማዊ መፍትሄ ለማምጣት የሚደረጉ ዓለም አቀፍ ቀጠናዊ ስራዎችን እንደሚያግዝም ቃል ገብተዋል። በኢራን ቀጥተኛ ድጋፍ የሚደረግላቸው የሁቲ አማጺዎችን እርምጃ ተከትሎ ለጣና ሳተላይት ቴሌቪዥን አስተያየታቸውን የሰጡ ዓለም አቀፍ ወታደራዊና ፖለቲካዊ ተንታኞች እንደገለጹት ከጥቃቱ በኋላ የታየው የሳውዲ አረቢያ ምላሽ፣ የአሜሪካና የእስራኤል ቀጥተኛ ወታደራዊ ግብግብ እንዲሁም የአፍሪካ ሕብረት አቋም ሲደመሩ የቀይ ባህርና የመካከለኛው ምስራቅ ቀጠና ወደ ከፋና ወደ ሰፊ ቀጠናዊ ቀውስ እየተሸጋገረ መሆኑን ያሳያሉ ብለዋል። ተንታኞቹ እንደሚሉት ከነባራዊ ሁኔታ አንጻር በቀጣይ በቀጠናው ሊከሰቱ የሚችሉትን ዋና ዋና ኩነቶችን ጠቅሰዋል። የመጀመሪያው የተንታኞቹ ስጋት ወታደራዊና ጂኦፖለቲካዊ ውጥረቶች እንዲሁም የሁቲዎችና የአሜሪካ እስራኤል ቀጥተኛ ወታደራዊ ግጭት መስፋፋት ነው። እንደ ተንታኞቹ ገለጻ ፕሬዚዳንት ትራምፕ ድብደባችንን እናጠናክራለን ማለታቸው አሜሪካና እስራኤል በየመን በሚገኙ የሁቲ የጦር ካምፖች፣ የራዳር ጣቢያዎችና የኃይል ማዕከላት ላይ መጠነ ሰፊ የላቀ የአየር ጥቃት እንደሚያካሄዱ ያሳያል ያሉ ሲሆን ሁቲዎች በበኩላቸው ድሮኖችና ሚሳይሎችን በመጠቀም በሳውዲ በአሜሪካ የጦር መርከቦችና በእስራኤል ኢላማዎች ላይ ተጨማሪ ጥቃቶችን ለመሰንዘር መሞከራቸው የማይቀር መሆኑንም ይጠቅሳሉ። ዋናው የቀጠናው ስጋት የኢራን ቀጥተኛ ወይም ተዘዋዋሪ ጣልቃ ገብነት ማደግ ነው የሚሉት ወታደራዊ ተንታኞቹ ኢራን በየመን፣ በሊባኖስ፣ በኢራቅና በሶሪያ ያሉትን ስብጥር አባላቶቿን በማንቀሳቀስ የቀጠናውን ጦርነት በብዙ አቅጣጫዎች ልታሰፈው ትችላለች ሲሉም ስጋታቸውን አስቀምጠዋል። የመርከቦቹን ጥቃት በቀጥታ ከኢራን ትዕዛዝ ጋር ያገናኙ ተንታኞቹ የሆርሙዝና የባቤል መንደብ ወሽመጦች ሙሉ በሙሉ መዘጋት ሌላው ቀጠናዊ ስጋት መሆኑንም ያክላሉ። ሁቲዎች ባቤል መንደብን፣ ኢራን ደግሞ የሆርሙዝ ወሽመጥን በተመሳሳይ ጊዜ ለመዝጋት ወይም እንቅስቃሴ ለማስተጓጎል ቢሞክሩ ዓለም አቀፉ ማህበረሰብና በአሜሪካ የሚመራው የባህር ኃይል ጥረት የኃይል እርምጃ በመውሰድ መንገዶቹን ክፍትም ለማድረግ ይሞክራል። ይህም የባህር ላይ ወታደራዊ ፍልሚያውን ያባብሰዋል ሲሉም ገልጸዋል። ይህን ተከትሎ ዓለም አቀፍ የኢኮኖሚ እና የኤነርጂ ቀውስ ይከተላል ያሉት ወታደራዊ ተንታኞቹ የነዳጅ ዋጋ የበለጠ ማሻቀቡ የማይቀር መሆኑን ጠቅሰው የአንድ በርሜል ነዳጅ ዋጋ $100 መግባቱና በ6% ማደጉ የመጀመሪያው ማበጠሪያ ነው። ውጥረቱ ከቀጠለና መርከቦቹ በቀይ ባህር ማለፍ ካቆሙ የነዳጅ ዋጋ ከ120 እስከ $150 ሊደርስ ይችላል። ይህም በተመሳሳይ ኢትዮጵያን ጨምሮ ሌሎች የምስራቅ አፍሪካ ሀገራትን በእጅጉ ይፈትናል ሲሉም ያክላሉ። ሁቲዎቹ ይህንን ጥቃትና ማዕቀብ አጠናክረው ከቀጠሉ የዓለም አቀፍ አቅርቦት ሰንሰለት ሙሉ በሙሉ ይቋረጣል የሚሉት ወታደራዊ ተንታኞቹ የንግድ መርከቦች በስዊዝ ካናልና በባቤል መንደብ ማለፍ ካልቻሉ አፍሪካ በመዞር በደቡብ አፍሪካ መልካም ተስፋ ኬፕ በኩል ለመጓዝ ይገደዳሉ። ይህም የመርከቦችን የጉዞ ጊዜ ከ10 እስከ 14 እጥፍ ይጨምራል። በተለይም በአፍሪካና በቀይ ባህር አገራት ላይ የሚኖረውን ተጽዕኖ አጽንኦት ሰጥተው የገለጹት ወታደራዊ ተንታኞቹ እንደ ኢትዮጵያ፣ ጅቡቲ፣ ሱዳንና ኤርትራ ያሉ አገራት የገቢና የውጭ ንግዳቸው በቀይ ባህር ላይ የተንጠለጠለ በመሆኑ የነዳጅና የምግብ ዕቃዎች ዋጋ በአገር ውስጥ ገበያ ላይ ከፍተኛ ሁኔታ ይጨምራል። የጅቡቲ ወደብ እንቅስቃሴ በመቀነሱ የቀጠናው የንግድ ፍሰት ይጎዳል። ይህ ደግሞ በተለይም በአገር በቀል ግጭት እየታመሰች ያለችውንና ከባድ የጦርነት አደጋ ያንዣበበባት ኢትዮጵያም ከመቼውም ጊዜ በላይ ትፈተናለች ሲሉ ሀሳባቸውን ያጠናቅቃሉ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።